በሞባይል ሲም ካርድ ዳታ ወይም ደግሞ ኢንተርኔት በንድል ገዝተን ተጠቅመን ከጨረስን በኋላ ሰብስክራይብ ያደረግነውን መልሰን አንሰብስክራይብ ማድረግ ከፈለግን እንዴት ነው አንሰብስክራይብ ማድረግ የምንችለው የሚለውን በዛሬ ቪዲዮ ላይ አሳያችኋለሁ። ብዙ ተመልካቾች የሚጠይቁት ጥያቄ ቢኖር ሰብስክራይብ ያደረግነውን እንዴት አድርገን አንሰብስክራይብ ማድረግ እንችላለን፣ እንዲሁም ደግሞ ኮዱን የት ልናገኘው እንችላለን፣ በተጨማሪም ደግሞ የሞላውትን ብር በራሱ ጊዜ ስልኬ እያነሳብኝ ተቸግር ያለሁኝ ይህንን እንዴት አድርጌ ማስተካከል እችላለሁኝ የሚሉት ብዙ ተመልካቾች የሚጠይቁኝ ጥያቄ ስለሆነ ዛሬ ሰፋ አድርጌ ቪዲዮ ሰራበታለሁኝ። እስከ መጨረሻው መከታተላችሁን አትርሱ። ቻናሉ ደግሞ ትምህርታዊ ቻናል ስለሆነ ሰብስክራይብ አድርጉት፣ ላይክ አድርጉት። ጥያቄ ወይም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ባለፈው የሰራሁት ቪዲዮ አለ የ75 ሪያል ሰብስክራይብ አድርጌ እያሳየሁ ነበረ። ያላያችሁት ካላችሁ በቪዲዮ መጨረሻ ላይ አስቀምጣለሁኝ። እንዴት ሰብስክራይብ ማድረግ እንደሚቻል ቪዲዮ ሰርቻለሁኝ። ስለዚህ ያንን የ75 ሪያሉን ሰብስክራይብ ያደረኩትን ዛሬ ደግሞ እንዴት አድርጌ አንሰብስክራይብ አሁን ተጠቅሜ ጨርሻለሁኝ። ስለዚህ እንዴት አድርጌ አንሰብስክራይብ ማድረግ እችላለሁ ወይም ደግሞ በራሱ ጊዜ ብር ስሞላ እንዳያነሳብኝ ወይም ሰብስክራይብ እንዳያረግብኝ ለማቋረጥ ከፈለኩኝ እንዴት አድርጌ ለማቋረጥ የምችለው የሚለውን አሳያችኋለሁ። አሁን ያለሁት ሜሴጅ ውስጥ ነው። ስለዚህ ሜሴጅ ላይ ከሞባይል የሚለው ጋር ትገቡና እዚህ ጋር ሞባይል የሚልክላችኋል ማለት ነው። ያው ማንኛውም ፓኬጅ ሰብስክራይብ ስታደርጉ እዚች ጋር ይላክላችኋል፣ ሜሴጅ ይላክላችኋል። ሜሴጅ በሚላክላችሁ ጊዜ ከነ ሰብስክራይብ ስታደርጉት ሰብስክራይብ ማድረጋችሁን የሚገልጽና እንዲሁም ደግሞ ተጠቅማችሁ ስትጨርሱ አንሰብስክራይብ የምታደርጉበትን ኮድ አብሮ ነው የሚልክላችሁ። ስለዚህ እኔ የዛኔ አብሮ ስለላከልኝ ሰብስክራይብ በማድረግበት ጊዜ ስለላከልኝ እዛ ጋር ሄጂ እፈልገዋለሁኝ ማለት ነው። ከላይ ያለ እዚች ጋር ይሄውና ይሄንን እዚች ጋር ኮድ ተልኮልኝ ነበር በጊዜው ማለት ነው። ያው ተጠቅመሽ ሲጨርሺ አንሰብስክራይብ ማድረግ ከፈለግሽ 75 ብዬ ነበር የሞላሁት የናሽናል ሚኒትና እንዲሁም ደግሞ 10 ሲደመር 10 20 ጂቢ ሶሻል ሚዲያ ሞልቼ ነበር። ኮዱ ወደ 110075 ልኬ ነበር። ስለዚህ ያንን 75ቱን ሰብስክራይብ አድርጌ ነበር ማለት ነው። አሁን ደግሞ አንሰብስክራይብ ለማድረግ 075 ብለሽ ወደ 1100 ላኪ እያለኝ ነው ያለው። ስለዚህ አሁን ተጠቅሜ ጨርሻለሁኝ። እዚህ ጋር ኮዱን ስላገኘው ገብቼ 1100 እዚህ ጋር ስላለኝ እገባለሁኝ። ከዛ እዚች ጋር ለማቋረጥ 075 ብዬ ከዛ እልከዋለሁኝ ማለት ነው። ስልከው የድጋሚ ሰብስክራይብ አያደርግብኝም ማለት ነው። ስለዚህ ይሄን እንደዚህ መላክ ብቻ ነው። በጣም ቀላል ነው ማለት ነው። ያው የተወሰነ ትንሽ ስላለው መላክ አልፈለኩኝም ማለት ነው። ስለዚህ እናንተ እንደዚህ ያደረጋችሁ ኮዱን ካወቃችሁት እንደዚህ ልካችሁ ማቋረጥ ትችላላችሁ ማለት ነው። ማንኛውም ሰብስክራይብ ያደረጋችሁትን አብሮ ስለሚላክላችሁ አንሰብስክራይብ ማድረጊያ ኮዱ አብሮ ስለሚላክላችሁ አንሰብስክራይብ ማድረግ ትችላላችሁ ማለት ነው። ነገር ግን እዚህ ጋር ሜሴጅ ላይ ማግኘት ካልቻላችሁ ወይ ከረሳችሁት ምንድነው የምታደርጉት? በቀላሉ ሁሉንም በአንድ ላይ ማግኘት የምትችሉበት ዘዴ አለ። ይህንን ለማድረግ ምንድነው የምታደርጉት? መጀመሪያ 1100 ላይ ትገባላችሁ። ከላይ ይታያል። ከላይ እዚች ጋር 1100 ነው።
ስለዚህ 1100 ላይ ከገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር ከታች በኩል መጻፊያው ጋር ኔት ብላችሁ ትጽፋላችሁ። ኔት ብላችሁ ከጻፋችሁ በኋላ በነገራችን ላይ ሰብስክራይብ ለማድረግ ነው ኔቱ የሚላከው። ግን ምን ላሳያችሁ ፈልጌ ነው ሰብስክራይብ ስታደርጉ እንዴት አድርጋችሁ አንሰብስክራይብ ማድረግ እንደምትችሉ የሚገልጽ ነገር ከታች በኩል ስላለ ነው። ከፍቼ ሊው እዚህ ጋር ይኸው እንዴት ሰብስክራይብ የምታደርጉበትን አማራጮች አሉ ከላይ። ከታች ደግሞ እዚህ ጋር ላሳያችሁ የፈለኩት ነገር ምንድነው እዚች ጋር ምን ይላል? all prices are but inclusive ያው ሁሉንም ባትን ጨምሮ ነው ማለት ነው ከላይ የተቀመጡት ሂሳቦች። all bundles are renewed automatically except for 300 GB and 600 GB bundles ይላል። ከ300 እና ከ600 GB ውጪ ያሉት ሁሉንም እዚህ ጋር ከላይ ሰብስክራይብ የምታደርጉት ማለት ነው ከላይ ሰብስክራይብ የምታደርጓቸው በሙሉ በራሳቸው ጊዜ አውቶማቲካሊ ሰብስክራይብ ያደርጋሉ ማለት ነው። ይህ ማለት ነው እናንተ ለምሳሌ የ115 ካርድ ሞልታችሁ ሰብስክራይብ ካደረጋችሁ መልሳችሁ ደግሞ ይሄንን ካላቋረጣችሁት ሳታቋርጡት መልሳችሁ ብር ብትሞሉ በራሱ ጊዜ አውቶማቲካሊ ሰብስክራይብ ያደርግባችኋል ማለት ነው። ስለዚህ ይሄንን በራሱ ጊዜ ሰብስክራይብ እንዳያደርግባችሁ ምንድነው የምታደርጉት? እዚህ ጋር ምን ተብሏል? እዚህ ጋር ይታያችኋል አንሰብኔት የሚል አለ። ፎር ስቶፒንግ አውቶ ሪኒዋል ኮማንድስ ሴንድ አንሰብኔት ቱ 1100 ይላል። ስለዚህ አንሰብኔት እቺኛው አንሰብኔት የምትለው ምንድነው የምታደርግላችሁ መሰላችሁ? አንሰብኔት የሚለውን 1100 ላይ ወስዳችሁ ኮፒ ብዬ ወስደዋለሁኝ። እዛ ጋር ኮፒ ፔስት ላድርገውና 1100 ላይ ሄድና ያው ከላይ 1100 ነው ያለው። ስለዚህ ከታች ምን ብዬ ጽፋለሁኝ? አንሰብኔት ወይም ደግሞ ኮፒ ያደረኩትን እዚህ ጋር ፔስት አደርገዋለሁኝ ማለት ነው። እንደዚህ መጻፋችሁን እርግጠኛ ሆኑ። አንሰብኔት ብላችሁ ከጻፋችሁ በኋላ ትልኩታላችሁ። ምክንያቱም በዚህ ነው ማቋረጥ የምትችሉት እያላችሁ ነው ያለውና የተለያዩ አይነት ፓኬጆች ስለምንገዛ በዚህ ማቋረጥ ይቻላል ማለት ነው። ስለዚህ አንሰብኔት ብዬ ስልክ ተልኮልኛል። ስለዚህ ከፍቼ ልግባና ሊያው እዚህ ጋር ምንድነው የሚለው? እዚህ ጋር ሰብስክራይብ ያደረጋችሁትን እዚህ ጋር ደግሞ አንሰብስክራይብ የምታደርጉበትን ኮድ አለ ማለት ነው። ለምሳሌ 1 ጂቢ ገዝታችሁ ከሆነ እዚህ ጋር ለ30 ቀን 1 ጂቢ ገዝታችሁ ከሆነ አንሰብስክራይብ ማድረጊያ ኮዱ 6102 ነው ማለት ነው። 6102 ነው ማለት ነው። ስለዚህ እንደዚህ ያረጋችሁ እናንተ የገዛችሁትን የጂቢ መጠን ታውቃላችሁ። ስለዚህ ለስንት ጊዜ እንደሆነ እያንዳንዱ ስለምታውቁ ያ ሰብስክራይብ ያደረጋችሁትን መልሳችሁ አንሰብስክራይብ ታደርጉታላችሁ ማለት ነው። ለምሳሌ እዚህ ጋር ደግሞ እኔ አንሰብስክራይብ ላድርግ። እዚህ ጋር 37 ሲደመር 37 ጂቢ ሶሻል ለ30 ቀን ነበር። እሱን ተጠቅሜ ከሆነ የ110 ሪያሉን ተጠቅሜ ከሆነ ወደ 1100 ይሄንን 752 ብዬ አንሰብስክራይብ ማድረግ እችላለሁኝ ማለት ነው። እንደዚህ ያረጋችሁ እናንተ የገዛችሁትን ስለምታውቁ የገዛችሁት ጂቢ ጋር ትሄዱና ከዛ አንሰብስክራይብ ማድረጊያ ኮዱን ታወጡትና ከዛ በኋላ 1100 ላይ መላክ ብቻ ነው ማለት ነው። ለምሳሌ አሁን ይሄንን ልላከው ነው 752 የሚለው ማለት ነው። የ110ን 752 የሚለውን ልላከው እዚህ ጋር ማለት ነው።
7052 ስልከው ያው የማረጋገጫ ኮድ ሜሴጅ ይላክልኛል ማለት ነው። ያው ከላይ እንደምታዩት ሜሴጅ እየገባ ነው። ስለዚህ ከፍቻዬውና ይሄውና 10 ጂቢ ለ30 ቀን ነበር። እሱን ማቋረጤን በትክክል የሚገልጽ ሜሴጅ መጥቶልኛል ማለት ነው። ስለዚህ እንደዚህ እያረጋችሁ ማንኛውም አይነት እናንተ ሰብስክራይብ ያደረጋችሁትን አንሰብስክራይብ ማድረግ ትችላላችሁ ማለት ነው። ቪዲዮን ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዴት ሰብስክራይብ ማድረግ እንዳለባችሁ ደግሞ የማታውቁ ካላችሁ በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ፣ መመልከት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቻው።